ሀገራችን ኢትዮጵያ የብዙሃ ቋንቋ ባህል እምነት ብሔር ሀገር ናት ስለዚህ ከዚህ አንፃር የፌደራል ስርዓታችን ቀደም በክልልም በፌደራልም ደረጃ በሁለት ጠንካራ መንግስታት ይመራል ተብሎ በጽንሰ ሐሳብ ደረጃ የተቀመጠው ለሀገራችን አሁን ላለው ለኢትዮጵያ ብሔር ብሔረሰቦች እና ህዝቦች ተመራጭ ስርዓት ነው ብያስባለሁ ከዚህ ጋር ተያይዞ ግን አሁን ባለው በተለይ ለ17ኛ ጊዜ ያከበርን ያለነው እውነት ነው ባለፉ ስርዓታት በርካታ ነገሮች የኢትዮጵያ ህዝብን በዘር በቋንቋ በተለያዩ ነገሮች ቅድም እንደተባለው በድሏል ወደፊት ግን ከኛ ምን ይተበቃል ወደምለው ከመምጣቴ በፊት አንዳንድ አሁንም በየአካባቢው ያልተከበሩ ማንነቶች ሁሉ ማለት ይቻላል ወይ ቅድም ከቤቱ እንዲሁም ከመድረክም ከ80 እና ከ76 በላይ እየተባለ ነው እንጂ ግልጽ የሆነ የኢትዮጵያ ቋንቋዎች የኢትዮጵያ ብሔሮች ብሔረሰቦች ይሄን ያክል ነው ተብሎ የተቀመጠ ነገር የለም አሁንም በፌደሬሽን ምክር ቤት በተለያዩ ጊዜ የሚጠይቁ የማንነት ጥያቄዎች በዜናም በተለያዩ ጉዳዮች እንሰማለንና ስለዚህ ከዚህ አንፃር እንደ ፌደሬሽን ምክር ቤት ቅርብ ጊዜ ወደ ጀምሮ የተሰራለ ስራ ካለ በደንብ በገለጽ እዚህ ተወካይም ስላሉ ማለት ነው ምክንያቱም ይሄን ላነሳ የቻልኩበት አንድም ምናልባት ካልተከበሩ ብሔሮች ወይም ማንነት አለኝ ከሚሉ ወገኖች አንዱ ነኝ ብዬ ስለማስብ ማለት ነው በደቡብ ውስጥ በተለይም በጋሞ አካባቢ ቁጫ ብሔር የሚል ራሱን የቻለ ቋንቋ የራሱ ማንነት የራሱ አይደንቲቲ ያለው እኔ የራሴ የሆነ እሴት ማንነት አለኝ ያለ እስካሁን ድረስ ለዘመናት ሲጠይቅ ቆይቷል ብሔር ብሔረሰቦች 76ቶቹ ተመዘገቡ እንጂ ከ76 በላይ ናቸው አንዱ የቁጫ ብሔረሰብ እኔም አይቻለሁ እሱ እየተሰራ ነው በመሰረቱ ያለው ዘግይቷል ትክክል ነው ለስራዎቹ ሲጀመሩ አንዳንድ አገራዊ ሁኔታዎች ደግሞ ሌላ ጉዳይ ይዞ ስለሚመጡ ካልሆነ በስተቀር አክቲቭሊ ተይዞ የሚሰራባቸው አንዱ እሱ ነው